ገጻችን እናማትባለን። ሁላችሁም በትምህርተ መስቀል ጣቶቻችሁን ከፍ አድርጋችሁ ከፍ አድርጉ እጃችሁን እስቲ ከፍ ከፍ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምስራቀ ፀሐይ እስከ ነዓረብ የተአኮት ስሙ ለእግዚአብሔር ልዑል እግዚአብሔር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ስሙ የተመሰገነ ይሁን። ክቡር አባታችን ቆሞስ አባ ሚካኤል የዚህ ታላቅ ደብረ ስብከተ ወንጌል ኃላፊ፣ ቄሰ ገበዝ ዮሐንስ እንዲሁም ሊቀ ስዩማን ቀሲስ በእምነት መምህር ዮሐንስ፣ ክቡራን ዲያቆናት፣ የተወደዳችሁና የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? ምስጋና የባህሪ የሆነ አምላካችን በቸርነቱ ጠብቆ የሌሊቱን ግርማ አሳልፎ የቀኑን ጸዳል ዘርግቶ በቅዱስ ስፍራ ሰብስቦ የዕለቱን ቃለ እግዚአብሔር ነፍሳችን እንድትመገብ ይህንን ጊዜ የሰጠን የሰራዊት ጌታ ስሙ የተመሰገነ ይሁን። ለመኑ ይከውን ዝንቱ ዘአስተዳለውከ፣ ይህ የሰበሰብከው ለማን ይሆናል በሚል ርዕስ ለትንሽ ደቂቃ እንደ እግዚአብሔር መልካም ፈቃድ ከዚህ ኃይለ ቃል ጋር አብረን እንቆያለን። በነገራችን ላይ ሁልጊዜ እንደዚህ አይነት ትምህርት ሲሰጥ ሁላችሁም ማስታወሻ ብትይዙ በጣም የተሻለ ይሆናል ማለት ነው። ከኛ ቤተ ክርስቲያን ያየሁት ትልቁ ጉድለት ብዙ ጊዜ በጆሮአችን የምንሰማውን በጽሁፍ ካላሰፈር ነው። እንደምታውቁት በህሊናችን ሰርጾ የሚቆየው የተወሰነ ቃለ እግዚአብሔር ነው። እዚህ ሀገር ላይ ይበተናል። የሳይንስ ተናጋሪዎች አንድ ሰው ከ20 ደቂቃ በላይ ከተነገረው ወይም ከተማረ እዛ በኋላ ያለው ወደ አእምሮ አይሄድም ይላሉ ብዙ ምሁራኖች። እዛ በላይ ደግሞ እንደገና ያለንበት መልክዓ ምድር ያለንበት የሀገሩ ባህሪ የኛ የኑሯችን ባህሪ ራሱ አእምሮአችን የሚበትን ዓለም ላይ ነው ያለነው እና በየዓመቱ የምትማሩትን በዓመት ውስጥ አሁን ይሄ የዛሬ ዓመት ተምረነዋል ብዙ ጊዜ አይቀየርም። ስለዚህ በጽሁፍ ብንይዘው የሚቀጥለው ዓመት እናንተም ሌሎችን አስተማሪዎች ትሆናላችሁ ማለት ነው እና ይሄ እንዲለመድ እንደ በቤተ ክርስቲያን ስም ነው የምጠይቃችሁ፣ ማስታወሻ ይዛችሁ ነው። ለመኑ በሉ እስቲ ይከውን ዘአስተዳለውከ፣ ይህ የሰበሰብከው ለማን ይሆናል? የሉቃስ ወንጌል ምዕራፍ 12 ከቁጥር 20 ላይ የምናገኘው ኃይለ ቃል ነው። ከ20 እስከ 21 አሁን የሰጠዋችሁ ርዕስ በአጠቃላይ ዛሬ የተነበበው በቅዳሴ ላይ የሉቃስ ወንጌል ምዕራፍ 12 ቁጥር 15 እስከ 32 ያለው ኃይለ ቃል ነው የተነበበው። ወንጌሉ እንደሰማችሁት ብዙ ፍጥረታትን የጠቀሰ ከሰማይም ከምድርም፣ በሰማይም ያለው ፍጥረት በምድርም ያለው ፍጥረት የእግዚአብሔር ፍጥረት ስለሆነ እግዚአብሔር አምላክም ይህንን ወንጌል ለደቀ መዛሙርቱ ሲያስተምራቸው፣ ሲተረጉምላቸው፣ ሲያመሰጥርላቸው በሚገባቸው በሚረዱት መጠን ምሳሌ እየመሰለ በምሳሌ በሰማይ ያሉትን ፍጥረታት እየጠቀሰ በምድር ያሉትንም ፍጥረታት እየጠቀሰ ያ የምድርና የሰማይ ፍጥረት ሕይወት ደግሞ ከኛ ከሰው ልጆች ጋር ሕይወት የተመሳሰለ ስለሆነ ወንጌልን በምሳሌ እየገለጸ ያስተማረበት ምዕራፍ ነው። በዚህ ትምህርት ውስጥ እኛ የምንማረው በዛሬው ዕለት ምድራዊውን ነገር ትተን ሰማያዊውን ነገር እንዴት መሰብሰብ እንዳለብን። በምድራዊ ሕይወታችን ብዙ እንደክማለን፣ ብዙ እንሮጣለን፣ እንወጣለን፣ እንወርዳለን። የሰማዩን ነገር ግን ብዙ ጊዜ ትኩረት ሰጥተን እንደማናስበው እንደ ምድራዊው ሕይወት እንደማንደክምበት ይሄ ወንጌል ግልጽ አድርጎ ይነግረናል ማለት ነው። ስለዚህ የዛሬው ርዕስ የሰበሰብከው፣ ይህ ያከማችኸው፣ ይህ የሰበሰብከው፣ ይህ በጎተራ ውስጥ ያስቀመጥከው፣ በባንክ ውስጥ ያስቀመጥከው ምድራዊ ነገር ሁሉ ለመቼ ይሆናል?
ለመቼ ጊዜ ብለህ አስበህ ወይም አስበሽ አስቀምጠሽዋል አስቀምጠኸዋል? ጊዜውንስ ባንተ መስፈሪያ ለክተህ ወይም ለክታችሁ አስቀምጣችሁታል ወይ? ከዘመኑስ ትደርሱበታላችሁ ወይ? የሚል ርዕስ ነው። በዚህ ኃይለ ቃል ላይ አምላካችን የራቀውን በማጉላት የረቀቀውን በመግለጽ የኔና የናንተን ነፍስ የምታርፍበትን ቃል እግዚአብሔር በሁላችንም ላይ እንዲገልጽልን መልካም ፈቃዱ ይሁንልን። ወመሰለ ሎሙ ምሳሌ ምሳሌ በምሳሌ ነገራቸው። ወሃሎ አሃዱ ብእሲ አንድ ሰው ወይም አንድ ባዕለ ጸጋ ነበረ። ወሎቱ ወደለዎ ብሔር አገር የተቀበለው አንድ ባዕለ ጸጋ ቢያርስ እርሻው የሚያምርለት ቢነግድ ንግዱ የሚሳካለት አንድ ባዕለ ጸጋ ነበረ። ይህ ባዕለ ጸጋም ወሃለየ በልቡ አሰበ ምንተ እሬሲ ዘአልብየ ሀበ እዘግብ እክልየ ወበረከትየ አዲሱን እህሌን የከረመውን የምሰበስብበት ጎታ የለኝም፣ ምን አደርጋለሁ አለ። ወይቤ ከመዝ እገብር እንዲህ አደርጋለሁ አለ። እነስት ዘትካት መዛግብትየ የቀደመውን ጎተራዬን አፍርሼ ወአሐንጽ ካልአ ሌላ ከቀድሞው የበለጠ ሰፊ የሆነ ታላቅ የሆነ ጎተራ ሰራለሁ አለ። ወእዘግብ ህየ እክልየ ወበረከትየ የከረመውን የዘንድሮውንም እሰበስባለሁ። ወእብላ ለነፍስየ ኦ ነፍስየ ብኪ ብዙ በረከት ዘገበርኩ ለኪ ዘየአክለኪ ለብዙ ዓመታት ሰውነቴ ለብዙ ዘመን የሚበቃሽ የሰበሰብሽው ብዙ ገንዘብ አለሽ። አዕርፊ እንከ ብልኢ ወስትይ ወተፈስሂ እንግዲህ ወዲህ በልተሽ ጠጥተሽ ደስ ይበልሽ እላታለሁ ብሎ አሰበ። ወይቤሎ እግዚአብሔር ኦ አብድ በዛቲ ሌሊት ይነስእዋ ለነፍስከ እምኔከ እግዚአብሔርም አለው አንተ ሰነፍ በዝች ሌሊት ነፍስህን ከስጋህ ይለዩአታል፣ ካንተም ይወስዷታል። ለመኑ እንከ ይከውን ዝንቱ ዘአስተዳለውከ ይህ የሰበሰብከው ምን አልኳችሁ? መናን ርዕስ ምንድን ነው? ለማን ይሆናል? ይህ የሰበሰብከው ለማን ይሆናል? አንተ ሰነፍ፣ አንተ ደካማ፣ አንተ ምድራዊ አስተሳሰብ ያሰብክ ባዕለ ጸጋ ይህ ሁሉ ያከማቸው ነገር ለመቼ ይሆናል ወይስ ለማን ይሆናል ብሎ አምላካችን ኢየሱስ ክርስቶስ በባዕለ ጸጋው ምሳሌ ወይም የባዕለ ጸጋውን ታሪክ እየዘረዘረ ለደቀ መዛሙርቱ ነው የነገራቸው። ከዛም በኋላ ይወርድና በሁለት አንቀጽ ሁለተኛ አንቀጽ ላይ እንግዲህ ይህ ባዕለ ጸጋ በእግዚአብሔር ዘንድ ባዕለ ጸጋ ያልሆነ እንዲህ ከሆነ ለደቀ መዛሙርቱም እንዲህ አላቸው፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት በምትጠጡት አትጨነቁ፣ ለሰውነታችሁም በምትለብሱት ነገር ሁሉ አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና የሰማይ ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ አይሰበስቡም፣ የሰማይ አባታቸው ይመግባቸዋል አላቸው። እንዲሁም ወደ ምድር ተመልከቱ አላቸው። የምድር አበባዎችን ተመልከቱ፣ አይደክሙም፣ አይፈትሉም፣ የሚፈትሉበት ጥበብም የላቸውም። ግን ሰማያዊው አባታቸው ወይም ፈጣሪያቸው ይህንን ልዩ የሆነ መዓዛ አበባ አልብሷቸዋል። እናንተ ከሰማይ አእዋፍ ከምድር አበባዎች ልታንሱ ትችላላችሁን? በምትበሉት በምትጠጡት በኑሯችሁ ሁሉ አትጨነቁ ብሎ ለደቀ መዛሙርቱ ይህን ሶስት አርእስት ገልጾ እግዚአብሔር አምላክ አስተማራቸው። ስለዚህ ሶስቱን ነው የምናያቸው። የሰበሰብከው ለማን ይሆናል? ዋና ርዕሳችን ነው። የሰማይ ወፎችን ተመልከቱ፣ የምድር አበባዎችን ተመልከቱ። ይህንን ሐሳብ አጠናክረን የምንገልጽበት ኃይለ ቃል ነው።
ለትንሽ ደቂቃ ህሊናችሁን በመሰብሰብ ከሩቅም ከቅርብም ያላችሁ በዚህ በዘመናዊ ቴክኖሎጂም በየቤታችሁ ናችሁ ይህንን መድረክ የምትከታተሉ ምእመናን ዛሬ እግዚአብሔር ምን ይናገረኛል? በዚህ ሰዓት እኔ ምን ይዤ እሄዳለሁ? ከቤታችሁ ስትወጡ ጧት ገስግሳችሁ ስትመጡ ከእግዚአብሔር ጋር ለመገናኘት ነው። ሌላ ምንም ዓላማ የለንም። አገልግሎቱ ከሆነ ከ12 ሰዓት ሌሊት ጀምሮ ቤተክርስቲያኑ ተከፍቶ አገልግሎት ሲሰጥ ነው የዋለ። ነፍሳችን ከቅርብም ከሩቅም ሁልጊዜ እግዚአብሔርን ቃል ትመገባለች። ነገር ግን ስጋና ነፍስ የተዋሃዱ ስለሆኑ በቤቱ ተሰብስበን ቅዳሴውን ሰምተን እንዲቁጭ ብለን ደግሞ ቃሉን መስማት ተገቢ ስለሆነ በጧት የመጣችሁትም አርፍዳችሁ የመጣችሁትም ዋጋችሁ ግን አንድ ስለሆነ የእግዚአብሔር ድምፅ ዛሬ በእኔ ሕይወት ውስጥ ምን ያስተላልፋል ብላችሁ ከልባችሁ እንድትከታተሉ በአክብሮት ጠይቃችኋለሁ። እግዚአብሔር የሁላችንም ልቦና ይክፈትልን። አእምሮውን ለቦውን የአእምሮአችን ሰሌዳ ቀርጾ ቃሉ የሚጻፍበት ልቦና እንዲሰጠን እግዚአብሔር አምላክ ሁላችንም ያግዘን። በእውነት ለመናገር በዚህ ዘመን ከማስተማር መማር ይበልጣል ብዬ አስባለሁ በራሴ። ምክንያቱም የእግዚአብሔር ቃል የሚገርማችሁ እንደ እሳት ያቃጥላል ሲገለጽ፣ እንደ ጅራፍ ይገርፋል፣ ይወቅሳል፣ ይገስጻል። የሚገስጸውን ቃል የሚጋረፈውን ቃል አንዳንድ ጊዜ መምህራኖች ሲናገሩ ወይም ስንናገር ሰዎች ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ። ቃሉ እኔን ገስጾ ይለውጠኛል ከሚለው ላይ ነው ማስተዋል ያለብን። የእግዚአብሔር ልጆች ክርስቲያን ወይም አማኝ እግዚአብሔር ገስጾ አስተማረኝ ማለት አለብን። ነቢየ እግዚአብሔር ዳዊት ለዚህ ነው ገስጾሰ ገሰጸኒ ወለሞትሰ ባህቱ ይመጠወኒ። እግዚአብሔር በጅራፉ ገረፈኝ፣ በቁጣው ተቆጣኝ፣ በመዓቱ ሊቀስፈኝ የመቅሰፍት ጅራፍ በእኔ ላይ አነሳ። ነገር ግን በመቅሰፍቱ በጅራፉ አስተማረኝ፣ ገሰጸኝ እንጂ ለሞት አሳልፎ አልሰጠኝም ይላል። ስጋችን ተገስጾ ስጋችን በቁጣ ተመቶ ነፍሳችን ከእግዚአብሔር ጋር ከታረቀች ይሄ የኔና የናንተ ሕይወት ስለሆነ ቃለ እግዚአብሔሩ የሚገስጽ ስለሆነ የወንጌሉን ቃል ወደ ሌላ ትርጉም ወስጠን ሌላ ቃላት ስንታኔ ውስጥ አስገብተን መተንተን አያስፈልገንምና አእምሮአችንን ልቦናችንን እግዚአብሔር በብሩህ ገጽ እንድንቀበለው ቃሉን አሁንም በድጋሜ ይግለጽልን። እንግዲህ እንደሰማችሁት ይሄ ባዕለ ጸጋ እርሻው ሰፊ የሆነ በእርሻ አራሽነቱ ወይም በሰብሉ ብዛት የታወቀ በሀገሩ ሁሉ ዝነኛ የሆነ ባዕለ ጸጋ ነው። ከባዕለ ጸግነቱ የተነሳ በየዓመቱ የሚመረተው ምርት እየተደራረበ እየበዛ እየተትረፈረፈ ስለሄደ የአምነውን አዝመራ ሳይጨርስ የሚቀጥለው በየዓመቱ እየበዛ ስለመጣ ወደ አዝመራው ገባና የዘንድሮው አዝመራ ደግሞ አምና ካመረትኩት የበለጠ ነው። ስለዚህ የዘንድሮው አዝመራና የአምናው አንድ ላይ ሲጨመር ጎተራም የለኝም እንዴት አደርገዋለሁ ብሎ ተጨነቀ። ሀብት ሲበዛ ያስጨንቃል። እንግዲህ አሁን ብዙ የበዛ ሀብት እንኳን አይኖርም በዚህ ዘመን። በእውነት ለመናገር እንግዲህ ቢኖርም ብዙ ዘራፊ ያለበት ነው የአሁኑ ጊዜ ሀብት። ግን ወንጌሉ የሚለን ተጨነቀ። ምን አደርገዋለሁ አለ። ስለዚህ ጎተራውን እንደገና አፍርሼ ሌላ ጎተራ ሰርቼ ሰፊ የሆነ ጎተራ አዘጋጅና የከረመውንም አሁን የአዲሱንም ሰብል አንድ ላይ አደርጋለሁ ብሎ አሰበ። ነፍሴንም ለዘላለም የሚሆን ምግብ ለዘላለም የሚሆን ሀብት አለሽ፣ ካሁን በኋላ አትጨነቂም እላታለሁ፣ አርፈሽ ትመገቢያለሽ እላታለሁ ብሎ አሰበ። በዚህ ሐሳብ ውስጥ ይህንን የንብረቱ ጉዳይ ሲያወጣ ሲያወርድ ስለ ንብረቱ ሲጨነቅ አንተ ሰነፍ የምታስበውን ሐሳብ ከንቱ የሚያደርግ ጊዜውን የሚያሳጥር ያሰበከውን ዓላማ ሁሉ የሚያሰናክል በምድር ላይ ለመኖር ብዙ ያሰብከውን ሐሳብ ባጭር የሚያስቀር አንተ ባላሰብከው ሰዓት ባልጠበቅከው ጊዜ ነፍስህን ሊወስዷት ከሰማይ ይመጣሉ ወይም በሞት ትወሰዳለህ አለው። ስለዚህ
የሰበሰብከው ለማን ይሆናል አለ። በዚህ ውስጥ ራሳችሁን ተመልከቱ። የእግዚአብሔር ልጆች ስራ አጣን ብላችሁ የምትጨነቁ፣ ብዙ ጊዜ እግዚአብሔር ከኔ ጋር የለም ብላችሁ የምትጨነቁ፣ እርግጥ ነው በምድር ላይ ስራ ማጣት የዕለት መተዳደሪያ ስለሆነ ያሳስባል። ግን አምላክ እንደሌለን፣ ፈጣሪ እንደሌለን ወይም ደግሞ ለዘለዓለም በምድር እንደምንኖር አድርገን መጨነቅ አያስፈልገንም። ለምን ትጨነቃለህ? ብዙ ሰበሰብክ፣ ብዙ ደከምክ። ይህ የሰበሰብከው ለመቼ ይሆናል? ያለውን በጤንነት መቼ ትመገበዋለህ? እርግጠኛ ነህ ሆይ ይህ የሰበሰብከውን ቁጭ ብለህ በጤና ቁጭ ብለህ የምትመገብበት ጊዜ፣ ሰዓት፣ ዘመን አለ ሆይ አለ። የእግዚአብሔር ልጆች ብዙ ጊዜ ደክመን ሌሎች ጠቢባን ይበሉታል፣ በበሽታ እናወጣዋለን። ገንዘባችን በተለያየ መልኩ ይበተናል። እግዚአብሔር ለኛ በላባችን በወዛችን ያገኘነውን በእረፍት እንድንበለው እግዚአብሔር አምላክ ያግዘን። ሁላችንንም እንሰበስባለን፣ ይበተናል፣ እናከማቻለን፣ ይበተናል። ብዙ ሰብስበን ከሚበተን ብዙ አከማችተን በጤና ሳንመገበው ከሚበተን ከእንደዚህ አይነት ሕይወት አምላካችን እግዚአብሔር ይሰውረን። ለማን ይሆናል? ብዙ ተጨነክ፣ ብዙ ተጠበብክ። ስለዚህ ነፍስህ ልትሄድ ነው። አንተ ለዓለም ኑሮ ትጨነቃለህ። ዛሬ በዚች ሌሊት ነፍስህን ይወስዷታል አለው። ይሄ ለኔና ለናንተ ትምህርት ነው። የእግዚአብሔር ልጆች ለሐዋርያቲን በዓለ ጸጋ ነው የገለጸላቸው። እንዲህ ከሆነ እግዚአብሔር የሌለበት በዓለ ጸግነት ከንቱ ነው። አሁን ሀብታም መሆኑን እግዚአብሔር እየገሰጸ አይደለም። የእግዚአብሔር ልጆች ጥበበ ሲራክ ጠቢቡ ሰሎሞን ምን ይላል? በጣምም በዓለ ጸጋ አታድርገኝ፣ በሀብት ብዛት የተነሳ አንተ የማትወደውን ስራ ሰርቼ እንዳላስቀይምህ፣ በጣምም ደሃ እንዳታደርገኝ፣ ከድህነት የተነሳ ሰርቄ ስበላ ሰው ቢገለኝ በረሃቤ የተነሳ በችግሬ የተነሳ አንተ እንዳትወቀስ ይላል። መካከለኛ የሆነ ሀብት ስጠኝ። ስለዚህ እግዚአብሔር አምላክ በዓለ ጸጋ መሆንን ይጸየፋል ማለት አይደለም። በዚህ ትምህርት ውስጥ ሀብታም መሆን ይጸየፋል ማለት አይደለም። ምንድነው? እግዚአብሔር ያልከበረበት በዓለ ጸጋነት፣ እግዚአብሔር የማይታወቅበት በዓለ ጸጋነት። አንዳንድ ሰዎች ከዚህ ያላችሁት እንኳን ሰርቶ ስለሚገኝ መውቀስ አልችልም። አዲስ አበባ ቤተክርስቲያኑን አያውቁትም። እኒ በዓለ ጸጋ የሚባሉት ሰዎች ያው እንደምታውቁት ነው። ኢትዮጵያ በዓለ ጸጋ ብዙ ቢመረመር ብዙ ሌብነት ያለበት ነው። ምናልባት ገንዘብ ባይሰረቅ በጉልበት የተሰረቀ ነው። ሰው ጉልበት በመበዝበዝ የደሃ ጉልበት በመበዝበዝ ደሃውን በመቀማት ጊዜውን ብዙ ነገር አለ። ንጹህ ሀብት የለም። ይህን አስረግጠን ነው የምናገረው፣ ታውቁታላችሁ። ግን ምን ያደርጋሉ ደግሞ? ሄደው እንኳን እርባቸውን አፍሰው በጉልበታቸው ሰግደው የሰበሰብነው ገንዘብ ያከማቸነው ገንዘብ ያለ አግባብ ነው ብለው በፊቱ ሰግደው አልቅሰው ንስሐ እንኳን እንዳይገቡ ብር ይልካሉ፣ ብራቸውን ይልካሉ። እነሱ ግን አይታወቁም። እንደዚህ አይነት በዓለ ጸጋነትን ነው የሰበሰብከው ለማን ይሆናል? ይሄ በዓለ ጸግነት የምድራዊ እንጂ የሰማያዊ አይደለም። በዓለ ጸግነት ማለት አንብሩ መዝገበ ዘበሰማያት፣ መዝገባችሁን በሰማይ አስቀምጡ። ሀባሃሎ ብዕልክሙ ህየ ያሃሉ ልብክሙ፣ በሰማይ ካለው መዝገባችሁ በሰማይ ካስቀመጣችሁት ንብረታችሁ በዛ ልባችሁ አለ። መንገደኞች ነን የእግዚአብሔር ልጆች። ማንም በዚህ ምድር ላይ የሚቀር የለም። የሰው ልጅ 3 ሀገር ነው ያለው። ሁልጊዜ ጠቅሰዋለሁ ይህንን ቃል። እኔና እናንተ 3 ሀገር ነው ያለን። አንደኛ ከእናታችን ማህፀን 9 ወር ከ5 ቀን የምንቀመጥበት በደም ተሸፍነን የምንኖርበት ያ ራሱን የቻለ ዓለም ነው። ከእናቶቻችን ማህፀን ከወጣን በኋላ ወደዚህ ምድር ከመጣን በኋላ ደግሞ እግዚአብሔር በፈቀደልን እድሜ የምንኖርበት ይሄ ምድር ነው። የመጨረሻው ሀገራችን በየት ነው? በየት ነው ሀገራችን? ሐዋርያው ቅዱስ ጳውሎስ ምንድናል? ሀገራችን በሰማይ ነው። ስለዚህ በሰማይ ከሆነ ሀገራችን በምድር ለምንኖረው ጊዜ በምድር ለምንኖርበት ዘመን መጨነቅ እንደሌለብን ነው። መቼ እንደሆነ አናውቅም። ጊዜው መቼ እንደሆነ፣ ሰዓቱ መቼ እንደሆነ
አሁን ትሆን የመዳን ቀን ዛሬ ነው ብሎ እንደተገለጸ ንስሐ የምንገባበት ዛሬ ነው። የእግዚአብሔር ልጆች በዚህ ቃል ውስጥ ላይ እንድንማር የሚያስፈልገው እንድንገነዘብ የሚያስፈልገው መቼ እንደምንሞት አናውቅም። የሰበሰብከው ለማን ይሆናል? ለብዙ ነገር ስንሮጥ፣ ለስጋችን ስንሮጥ፣ ለስጋችን ስንደክም፣ ለእግዚአብሔር ጊዜ ሳንሰጥ ነፍሳችን የምትድንበትን ነፍሳችን የምትመለስበትን ከእግዚአብሔር ጋር የምንነጋገርበት ጊዜ ሳይኖረን የምንሰበስበው የምናከማቸው ነገር ሁሉ ለመቼ እንደሚሆን አናውቅም። በምናገኘው በረከት፣ በምናገኘው የእጃችን ሥራ፣ በምናገኘው ሀብት ሁሉ እግዚአብሔርን አስቀድመን እንድንኖር ነው ይሄ ወንጌል የሚነግረን። ይሄ ባለጸጋ ባለጸግነቱን ብቻ ሀብቱን ብቻ ዝናውን ብቻ ነበር የሚመለከተው። ስለዚህ እኔና እናንተ ዝናን ማየት አይደለም፣ ሀብታችን ማየት አይደለም። ሀብትም አላፊ ነው፣ ንብረትም አላፊ ነው፣ ሁሉ ነገር አላፊ ነው ብሎ ቅዱስ ጴጥሮስ እንደገለጸው በሚያልፈው ዓለም የማያልፈውን ዘለዓለማዊውን መንግስት ለመውረስ ግን ምን ያስፈልገናል? ንስሐ መግባት ያስፈልገናል። ቅድም በዲያቆኑ ሲሰበክ የሰማችሁት ምስባክ ከዚህ ጋር የተያያዘ ነው። ወቅቱም ዘመነ ጽጌ እንደሆነ ከምድር አበባዎች ከሰማይ ከዋክብቶች ጋር ከምድር ከምናገኘው ፍሬ ጋር የተያያዘ ነው አገልግሎቱና ምንድነው ያለው? በመዝሙረ ዳዊት 142 ላይ ነቢየ እግዚአብሔር ዳዊት ምን አለ? ተዘከር እግዚኦ ከመ መሬት ንሕነ፣ አቤቱ እኛ በስባሾች ነን ፈራሾች ነን። ሰብሰ ከመ ሳይር መዋዕሊሁ፣ የሰው ዘመኑ እንደ ሳይር ነው። ሳይር ፈጥኖ እንደሚጠፋ እንደሚረግፍ፣ ወከመ ጽጌ ገዳም፣ እንደ ምድረ አበባ የሰው ሕይወቱ ይረግፋል። ስለዚህ አቤቱ እኛ ፈራሽና በስባሽ እስከሆን ድረስ አስበን አለ። ማን ያስበን? የእግዚአብሔር ልጆች ማን ያስበን? እግዚአብሔር ያስበን። ፈራሽነን በስባሽነን፣ አቤቱ አስበን ይቅር በለን፣ የሰው ዘመኑ እንደ ሳዕር ነው አለ። አያችሁ፣ ምድርን ስትመለከቱ የምድር ጌጥ አላት። ሁሉም ውበት አለው፣ ሁሉም ጌጥ አለው። ግን ሁሉ ይጠፋል። የሰው ዘመኑ እንደ ምድር ሳር ነው። የምድር ሳር በዘመኑ ያምራል። በዚህ ወቅት በተለይ ኢትዮጵያ ምድር ስትሄዱ ተራራውን፣ ሸለቆውን፣ ኮረብታውን ስትመለከቱ በልዩ ልዩ አበባ፣ በልዩ ልዩ መዓዛ፣ በልዩ ልዩ እጽዋት ምድሪቱ ታምራለች፣ ታሸበርቃለች። ቅዱስ ያሬድም ይህንን ሲገልጸው ኪነ ጥበቡ መንክር ወእጹብ ለዘሃሎ መልዕልተ አርያም፣ በሰማያት የሚኖር አምላካችን የጥበቡ ጥልቀት ምን ይደንቅ! ዘከለሎ ለሰማይ በከዋክብት፣ ሰማይን በከዋክብት ያስጌጠ፣ ወለ ምድርኒ በስነ ጽጌያት፣ ምድርንም በአበባዎች ያሸበረቃት፣ አራየ ምሕረት ወላይሌነ፣ በእኛ ላይ ቸርነቱን ያደረገ የአምላካችን ጥበቡ ምን ይደንቅ! ወሰራ ሰንበተ ለሰብ ያይርፉ ባቲ፣ ለሰው ልጆችም ከዕለታት መርጦ ሰንበትን የሰራ እንዲያርፉባት ቃለ እግዚአብሔር እንዲሰሙባት ያደረገ ጥበቡ ምን ይደንቅ! መዓዛ ሆሙ ለቅዱሳን፣ የቅዱሳን መዓዛቸው ከመጽየ ደንጎላት፣ እንደ ምድረ ኮረብታ አበባዎች መዓዛ እንዳላቸው ሁሉ ለቅዱሳን ሰዎች መዓዛ ግርማ ሞገስ የሚሰጣቸው አምላካችን ጥበቡ ምን ይደንቅ ይላል። ጸገዩ ቀንሞስ ምስለ ናርዶስና ቀንሞስ የሚባሉ እጽዋት በበጋ ሁሉ ልምላሜ የሚያደርጉ እጽዋቶች ናቸው። እነሱም አበቡ። በዚህ ወቅት ነው የሚያብቡት። ስለዚህ ሰማያትንም ምድርንም የሚያሸበርቅ አምላክ ኢየሱስ ክርስቶስ ሁሉን ነገር እንደሚያሳልፍ ደግሞ ነቢየ እግዚአብሔር ዳዊት ይሄ የምድሪቱ አበባ የምድሪቱ ልምላሜ እንደሚያልፍ፣ ሳሩ ሁሉ ትቢያ ሆኖ እንደሚሄድ፣ አበባው እንደሚረግፍ ሁሉ የሰው ሕይወቱ እንዲህ ነው። የሰው ሕይወቱም እንደዚህ ስለሆነ አቤቱ አስበን አለ። ወጣትነታችሁን እስቲ ተመለሱ። የእግዚአብሔር ልጆች ወደ ወጣትነታችሁ እንዴት ነበርን? በሕፃንነታችን በወጣትነታችን ዛሬ ያለው መልክ ነበረን? የለም።
ዛሬ ያለው ውበት ነበረ የለም። እንደ ምድር ሳይር ያልፋል ማለት የሰው ህይወቱ የምድርን አበባ ይመስላል። እንደሚያለመልም የምድር አበባ ለምልሞ አብቦ እንደሚታይ የኛም ወጣትነታችን፣ ጎልማስነታችን፣ አረጋዊነታችን ሁሉ ያልፍና ወደ ምድር እንሸኛለን። ስለዚህ እንደዚህ ስለሆን አቤቱ አስበን አለ ነቢይ እግዚአብሔር ዳዊት። የእግዚአብሔር ልጆች ወጣትነትን አልፈን ጎልማሳነትን አልፈን ሁሉን ነገር ጨብጠን ሩጠን ቀድመን የነበርን ሰዎች፣ ታግለን ጥለን የነበርን ሰዎች ሁሉ እድሜ ያቆመናል፣ እድሜ ይገታናል። ሁሉ ነገር ያልፋል። ሕይወታችን ስለሚያልፍ የማያልፈውንና ለዘላለም የምንወርሳትን መንግሥተ ሰማያትን ስለሆነ ተስፋ የምናደርገው እኔና እናንተ በምድር ላይ የምንሰበስበው ሁሉ ለመቼም የሚሆነን ስላልሆነ የሰማያዊ መንግሥት እንድናስብ እግዚአብሔር አምላክ ሁላችንም ያግዘን። ነጽሩ አእዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ አይበትሩም፣ አይሰበስቡም፣ የሰማይ አባታቸው ይመግባቸዋል። የምድር አራዊት የምድር አእዋፍ ሁሉ የሚጠግቡበት ዘመን የሚረኩበት ዘመን ይሄ ዘመን ነው። ዘመነ ጽጌ ነው። ውሃው ንጹህ ውሃ የሚገኝበት፣ ወንዞቹ ንጹህ የሆነ ውሃ የሚያፈሱበት፣ ምድር ሁሉ በፍሬ የምትመላበት፣ በየሜዳው ሲሄዱ ፍሬ የሚገኝበት ወቅት ነው። እሸት የሚገኝበት ወቅት ነው። ስለዚህ አእዋፍን የሚመግብ አይዘሩም፣ አያጭዱም፣ አይበትኑም፣ አይሰበስቡም፣ ነገር ግን የሰማይ አባታቸው ይመግባቸዋል። እናንተ ከአእዋፎች የምታንሱ አይደላችሁም። ይልቁንም ለምትበሉት ለምትለብሱት አትጨነቁ፣ የሰማይ አባታችሁ ከዚህ አብልጦ ለእናንተ ያስባልና። ማን ነው የሚያስብልን? የእግዚአብሔር ልጆች ማን ነው የሚያስብልን? እግዚአብሔር። ሲደክመን የምናርፍበት ቀንና ሌሊት ሰጥቶ፣ ድካማችን የምናሳልፍበት የሰላም እንቅልፍ ሰጥቶ፣ ሁል ጊዜኛ ባሰብነው ሳይሆን እግዚአብሔር ባሰበው ባቀደልን ወጥተን ገብተን ሁል ጊዜ የሚያስብልን አምላካችን እግዚአብሔር እኔና እናንተን ሁል ጊዜ ይመለከተናል። እናንተ ከነሱ ተማሩ፣ እናንተማ ከነሱ ትበልጣላችሁ። የሰማይ ወፎችን የሚመግብ አምላክ እናንተን እንዴት ይረሳቸዋል? ኑ ቅረቡ ሀቤየ፣ ኑ ወደኔ ወደ አባታችሁ ቅረቡ። ዋነ አዓርፈክሙ፣ እኔ አሳርፋችኋለሁ። የሚያሳርፍ አምላክ ነው የእግዚአብሔር ልጆች። ነፍሳችን ብትባዝን ስጋችን ቢደክም እረፍት ብናጣ እግዚአብሔር የሚያሳርፍ አምላክ ነው። ብዙዎቻችሁም በሕይወታችሁ ውስጥ በታሪካችሁ ውስጥ በእግዚአብሔር ያረፋችሁ ወገኖች አላችሁ። ሁልጊዜ እግዚአብሔር እረፍት ሊሰጠን እኔና እናንተን በምህረት ሊያኖረን ዝግጁ የሆነ አምላክ ነው። ወደሱ መቅረብ ብቻ ነው የሚያስፈልገን። ነጽሮ አእዋፈ ሰማይ፣ እንደገና ወደ ምድር ተመልከቱ፣ አበባዎቹን ተመልከቱ። እነዚህ የምታዩዋቸው አበባዎች ያበቡ ናቸው፣ ያጌጡ ናቸው፣ ልዩ መዓዛ ያላቸው ናቸው። እንደነዚህ አበባዎች ንጉሥ ሰሎሞን እንኳን አልለበሰም አለ። በምድር ካለፉ ነገሥታት እንደ ሰሎሞን አድርጎ የምድርን ሐር ማርዳ የለበሰ ንጉሥ አልነበረም። ንጉሥ ሰሎሞንም ብዙ ሐርን ቢለብስ ብዙ ወርቅን ቢለብስ ከልዩ ልዩ ማዕድናት የተሰሩ በወርቅ የተለጠፉ ወይም በወርቅ ጥበብ የተጌጡ ልብሶችን ቢለብስም እንኳ እንደነዚህ ምድረ አበባ የሱ ውበት አያምርም ነበር ይላል። ማን ስላለበሳቸው? እግዚአብሔር ስላለበሳቸው። ጸጋችን እግዚአብሔር፣ ክብራችን እግዚአብሔር፣ ሞገሳችን እግዚአብሔር ነው። የእግዚአብሔር ልጆች ማን እንደ እግዚአብሔር? ማን እንደ አምላካችን? ማን እንደኔና እንደናንተ ፈጣሪ? እሱ ባይኖረን ኖሮ እንደ ሰው እንደ ወገን እንደ ጊዜ እንደ ዘመንማ የለንም። የእግዚአብሔር ልጆች ሰዎች ስንት ጊዜ ጠልተውን እግዚአብሔር አቁሞናል። ሰዎች ስንት ጊዜ አርቀውን እግዚአብሔር አቅርቦናል። ሰዎች ስንት ጊዜ ጥለውን እግዚአብሔር አቁሞናል። ሰዎች ስንት ጊዜ ደብቀውን እግዚአብሔር እንዴት አድርጎ ገልጾናል። ይህንን አምላክ ነው ማወቅ የሚያስፈልገን። ይሄ አምላክ ነው በባለ ጸጋው ምሳሌ
በሰማይ አዕዋፍ ምሳሌ፣ በምድር አዕዋፍ ምሳሌ ከነዚህ ፍጥረታት ሁሉ የሰው ልጆች እናንተ የተሻላችሁ ናችሁ፣ የበለጣችሁ ናችሁ ብሎ ደቀ መዛሙርቱን በዚህ ቃል ነው ያጽናናቸው። እኔና እናንተ ነን ዛሬ ሐዋርያት ይሄ ምሳሌ የሚገለጽልን፣ ይህ ትርጉም የሚተረጎምልን፣ ይህ የመጽሐፍ ቅዱስ ቃል የሕይወት ቃል በሕይወታችን እንዲያልፍ የሚሰበክልን የኔና የናንተ ሕይወት ነው። የምንሰበስበው ነገር ሁሉ ምድራዊ እንጂ ሰማያዊ እንዳልሆነ፣ የምንሰበስበው ነገር ደግሞ ለመቼ እንደሚሆን ለይተን ማወቅ ያስፈልገናል። የእግዚአብሔር ልጆች በጣዖት አምልኮ የምንሰበስበው ነገር ካለ፣ በክፋት የምንሰበስበው ነገር ካለ፣ በሐሰት የምንሰበስበው ነገር ካለ ይሄ ሁሉ ለኔና ለናንተ ሞትና መዓት ስለሚሆን እግዚአብሔር እንደዚህ አይነቱን ባለጸጋነት ስለማይወደው ስለሚጸየፈው የእግዚአብሔር በረከት የሌለበት የእግዚአብሔር ረድኤት የሌለበት ኑዛዜ የሌለበት ንስሐ የሌለበት ሕይወት እንዳይኖረን እግዚአብሔር ይመክረናል፣ ያስተምረናል። ለመኑ ይከውን ዝንቱ ዘአስተዳለውከ፣ ይህ የሰበሰብከው ለማን ይሆናል? የሉቃስ ወንጌል ምዕራፍ 12 ቁጥር 21 በዚህ ኃይለ ቃል ላይ የራቀውን በማቅረብ የተሰወረውን በመግለጽ የመከረን ያስተማረን ልዑለ ባሕርይ ኢየሱስ ክርስቶስ ዛሬም ዘወትርም ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ቃለ እግዚአብሔሩን አስፍተውና አምልተው ያስተማሩን ለሊቀ ጠበብት ለኔታ ኢሳያስ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። መንግስቱና ጽድቁን ያወርስልን።